ሰላም ቤተሰብ እንደምን ቆያችሁ? ዛሬ የማወራላችሁ የዶሮና የንስር ልዩነት ከእናንተ ህይወት ጋር አገናኝቼ ነው። ዶሮ ነህ ወይስ ንስር? የትኛው ነህ? ሁለቱም ክንፍ አላቸው፣ ነገር ግን የሚበሩበት ከፍታና ዓላማ ፍጹም የተለየ ነው። በህይወት ዶሮ መሆን ወይስ ንስር መሆን ትመርጣለህ? የዶሮና የንስር ልዩነት፣ አንደኛ ራዕይ እና ትኩረት ቪዥን። ዶሮ ሁል ጊዜ ወደ መሬት ነው የምታየው። ትኩረቷ በአቅራቢያዋ ባለች ጤንጣናና ትል ላይ ብቻ ነው። ከጥቅሻ አልፋ ሩቅ ማየት አትችልም። ንስር ከብዙ ኪሎ ሜትሮች ርቆ የሚንቀሳቀሰውን አደን የማየት ችሎታ አለው። ትምህርቱ የዛሬውን ችግር ብቻ ሳይሆን የነገውንም ብርሃን ለማየት ትልቅ ራዕይ ይኑር። ሁለተኛው ልዩነት ማዕበልን የመጋፈጥ ብቃት። ዶሮ ዝናብ ሲመጣ ትደናገጣለች፣ ጥግ ትፈልጋለች፣ ትርዳለች። ንስር ማዕበል ሲመጣ አይሸሽም፣ ይልቁንም የማዕበሉን ንፋስ ተጠቅሞ ከደመና በላይ ይከንፋል። ማዕበሉን ወደ ላይ መወጣጫ መስላል ያደርገዋል። ትምህርቱ በህይወቴ ፈተና ሲመጣ አትሽሽ፣ ፈተናውን ለስኬት እንደ ግብዓት ተጠቀምበት። ሶስተኛ ልዩነት ማህበራዊ ግንኙነት ኮምፓኒ። ዶሮ በቆሻሻ ውስጥ የሚንጓደዱ መንጋዎች ጋር መዋል ትወዳለች። ንስር በብቸኝነት ከፍታ ላይ ይበራል፣ ካረፈም ከሌላ ንስር ጋር እንጂ ከሌሎች ወፎች ጋር አይቀላቀልም። ትምህርቱ ማንነትን ከማይረዱና ከማያሳድጉ ሰዎች ጋር አትቀላቀል። ከፍ ለማለት ከፍ ካሉ ሰዎች ጋር ዋል። አራተኛው ልዩነት ምቾት ወይስ እድገት። ዶሮ ሰው የሚጥልላትን እፉኝ እህል እየጠበቀች በታጠረ ግቢ ውስጥ መኖር ትመርጣለች። ንስር ነፃነቱን ይወዳል፣ የራሱንም ምግብ ራሱ ያድናል። ጎጆንም የሚቀልሰው በከፍታ ቦታ ላይ ነው። ትምህርቱ ጥገኝነትና ጊዜያዊ ምቾት የእድገት ጠላቶች ናቸው። ነፃነትንና እድገትን ለማግኘት በራስ ጥረት ለመውጣት ወስን። ማጠቃለያ ዶሮ ሆኖ ከተፈጠርክ ንስር መሆን አትችልም ይባላል። በሰው ልጅ ህይወት ግን ምርጫው የራስህ ነው። ዛሬ በምድር ላይ እየቆረቆርክ መኖር ትችላለህ፣ ወይም ክንፍህን ዘርግተህ በከፍታ ላይ መብረር ትችላለህ። ምርጫ የራስህ ነው። ዶሮ ነው ወይስ ንስር? አመሰግናለሁ።